የቴክኖሎጂው ዓለም በትልቅ ማዕበል እየተናወጠ ነው። የዘንድሮው ሰው ሰራሽ አስተውሎት (ኤአይ) እድገት ዝም ብሎ ቻት ማድረግ ብቻ አይደለም፤ ወደ ሕክምና፣ ወደ ሳይንስ እና ወደ ዕለታዊ ኑሯችን ዘልቆ ገብቷል። ዛሬ ዓለማችንን እየቀየሩ ያሉ 15 ምርጥ የኤአይ ግኝቶችን እንመለከታለን። ቁጥር አንድ ላይ የምናገኘው ነገር የሁላችንም ሕይወት የሚነካ ትልቅና ትልቅ ጉዳይ ነው። ቀጥታ ወደ ዝርዝሩ እንለፍ። 15ኛ ሙዚቃና ፊልም መስራት የሚችሉ ኤአይ። ዝርዝራችንን የምንጀምረው በፈጠራው ዓለም ነው። ሙዚቃ ለመስራት የግድ ሙዚቃ መሳሪያ መቻል ቀርቷል። እንደነ ሱኖ እና ዩዲዮ ያሉ አዳዲስ የኤአይ ውጤቶች በሰከንዶች ውስጥ ግጥም ጽፈው፣ ዜማ አውጥተው፣ ድምፅ አቀናብረው የሚገርም ሙዚቃ እየሰሩ ነው። በሆሊውድም ቢሆን ፊልም ለመስራት የሚፈጀውን ጊዜ በግማሽ እየቀነሱ ነው። ጥያቄው ግን የፈጠራው ባለቤት ማን ነው የሚለው ነው። 14ኛ የራስዎ ዲጂታል መንትያ ፐርሶናል ዲጂታል ቲዩን። እስቲ ያስቡት፣ የእናንተ ልብ ወይንም ኩላሊት የሚመስል ዲጂታል ኮፒ ኮምፒውተር ላይ ብኖር። ኤምአይቲ እና ስታንፎርድ ይህንን አሁን እያደረጉት ነው። ዶክተሮች መድኃኒት በእናንተ ላይ ከመሞከራቸው በፊት በዚህ ዲጂታል ሰውነት ላይ ይሞክሩታል። ገና ሳትታመሙ መፍትሄ የሚሰጥ አስገራሚ ቴክኖሎጂ ነው። 13ኛ የሮቦት ጠበቃ ኤአይ ኢን ሌጋል ሲስቴም። ጠበቃ መቅጠር ቢከብዶትስ? አሁን ኤአይ የህግ ሰነዶችን ከማዘጋጀት አልፎ እንደ ሮቦት ጠበቃ ሆኖ በህግ ጉዳዮች ላይ ምክር እየሰጠ ነው። እርግጥ ነው ዳኛው ሮቦት አይሆንም፣ ነገር ግን በፍርድ ቤቶች አካባቢ ትልቅ ክርክር እየፈጠረ ያለ ለውጥ ነው። 12ኛ ሆሎግራም ለእውነት የተቃረበ ነው። ሆሎግራም ኢንተርፌስ የስታር ዋርስ ፊልም ትዝላችሁ እንደሆነ አየር ላይ የምንሳፈፍ ምስል እውን እየሆነ መጥቷል። አሁን ላይ እንደነ ሜታ እና ማይክሮሶፍት ያሉ ምንም መነጽር ሰዎች ከሌላ ሀገር ሆነው ፊት ለፊታቸው የተከሰቱ እንዲመስሉ የሚያደርጉ የሆሎግራሞችን እየሰሩ ይገኛሉ። ዙም ስብሰባዎች አሰልቺ ነበር። አሁን ግን ሰራተኞች አጠገባችሁ ላይ እንዳለ አስመስሎ የሚያደርግ ቴክኖሎጂ እየተፈጠረ ይገኛል። 11ኛ ሰስተኔብል ኤአይ። ኤአይ ብዙ ኤሌክትሪክ ይጨርሳል። ይህ ደግሞ ለአየር ንብረት ጥሩ አይደለም። ለዚህ ነው ጉግል እና ማይክሮሶፍት በ2030 ሙሉ በሙሉ በታዳሽ ኃይል ለመጠቀም እየሰሩ ያሉት። ቀጣዩ ትኩረት ብልህና ቆጣቢ ኤአይ መስራት ነው። 10ኛ ትናንሽ ሞዴሎችን ስሞል ሞዴልስ። ቀድሞ ትላልቅ ሞዴሎች ጎበዝ ናቸው፣ ጥሩ ናቸው ይባል ነበር። አሁን ግን ነገሮች ተቀይረዋል። ተመራማሪዎች በስልካችን ላይ መስራት የሚችሉ ፈጣንና እጅግ በጣም ብልህ የሆኑ ትናንሽ ኤአይ ሞዴሎችን እየሰሩ ይገኛሉ። 9ኛ የአየር ንብረት ወይንም ኤአይ ፎር ክላይሜት። ኤአይ አካባቢያችንን እየጠበቀ ነው። የሰደድ እሳትን ቀድሞ ከመለየት ጀምሮ ጎርፍን ለመተንበይ እና ካርቦንን ከአየር ላይ ለማጽዳት ሳይንቲስቶች ኤአይን እንደ ዋና መሳሪያ እየተጠቀሙበት ነው። 8ኛ የስራ ቦታ ረዳቶች ኤቭሪዴይ ወርክ ፍሎስ። በኦፊስ ስራ ተጠምዳችሁ ታውቃላችሁ? ኢሜይል መጻፍ፣ ሪፖርት ማዘጋጀት አሰልቺ ሆኖባችሁ ያውቃል? ማይክሮሶፍት እና ጉግል ኤአይን ከወርድ እና ከኤክሴል ጋር አዋሂዶታል። አሁን አንድ ሰራተኛ እነዚህ መሳሪያዎች በመጠቀም የስራ ጊዜውን በ40% መቆጠብ ይችላል። እንግዲህ ድካም ቀርቷል ማለት ይቻላል። 7ኛ በሽታን የሚያድኑ ኤአይ ሳይንቲፊክ ዲስኮቨሪ። ይሄኛው በጣም ተስፋ ሰጪ ነው። ኤአይ አዳዲስ መድኃኒቶችን እና የካንሰር ህክምናዎችን ለማግኘት የሚፈጀውን የአመታት ምርምር ወደ ወራት እያሳጠረው ነው። ሳይንቲስቶች ለባትሪ እና ለፀሐይ ኃይል የሚሆኑ አዳዲስ ማቴሪያሎችን በኤአይ እያገኙ ይገኛሉ። 6ኛ የኮምፒውተር ቺፖች ካስተም ኤአይ ስልክም። ይህ ሁሉ ኤአይ ኢንዱስትሪ የሚገርም የኮምፒውተር ጉልበት ያስፈልገዋል። ኒቪዲያ፣ ጉግል እና አማዞን እጅግ በጣም ፈጣን የሆኑ ግን ደግሞ ኤሌክትሪክ የሚቆጥቡ አዳዲስ ቺፖችን እያመረቱ ነው። ይህ ምርጥ የሆነ የቴክኖሎጂ ሞተር ነው። 5ኛ ኳንተም ኮምፒውተር ኳንተም ኤአይ። የወደፊቱ ሱፐር ኮምፒውተር ኳንተም ኮምፒውተሮች ዛሬ መፍትሄ የሌላቸውን ከባድ የሳይንስ እና የኬሚስትሪ ጥያቄዎችን ለመፍታት ከኤአይ ጋር እየተጣመሩ ነው። ገና በጅምር ላይ ያለ ግን ዓለምን የሚቀይር ቴክኖሎጂ ነው። 4ኛ ጤናችንን በእጃችን ያስረከቡ ኤአይዎች። ኤአይ ኢንሃንስ ሄልዝ ኬር። ሆስፒታል የሚካሄደው ስታመሙ ነው አይደል? ይሄኛው ቴክኖሎጂ ግን ገና ሳንታመም የልብ ችግር ወይንም ካንሰር ሊይዘን እንደሚችል ከዓመታት በፊት ይተነብይልናል። ሕክምና ከማዳን ወደ መከላከል እየተሻገረ ይገኛል። 3ኛ ሁለገብ ኤአይ ወይንም መልቲ ሞዴል ኤአይ። ጂፒቲ-5 እና ጄሚኒን ያየን እንደሆነ አሁን ጽሑፍ ብቻ ሳይሆን ምስል ይሰራሉ፣ ድምፅ ይሰማሉ፣ ቪዲዮ ይሰራሉ። እንደ ሰው ማየትና መስማት የሚችሉ ኮምፒውተሮችን እጃችን ላይ አስገብቶልናል። 2ኛ ራሱን የሚያዝ ሮቦት
አውቶኖሚስ ኤጀንት። ይሄ በጣም አስፈሪም አስደናቂም ኤአይ ነው። አሁን ጥያቄው ጠይቃችሁት የሚመልስ ብቻ ሳይሆን ውክል ኤጀንት ሆኖ ስራ ይሰራላቸዋል። አውሮፕላን ትኬት ይቆርጣል፣ ፕሮግራም ይይዛል፣ ሶፍትዌር ይጽፋል። ልክ እንደ ዲጂታል ሰራተኛ ይሆንላቸዋል። የመጨረሻውን አንደኛ ከማየታችን በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱ። አንደኛ ህግና ደህንነትን ኤአይ ጎቨርንመንት ኤንድ ሴኩሪቲ። በመጨረሻም ቁጥር 1 ይህ ሁሉ ኃይል ስመጣ ህግ ያስፈልገዋል። አውሮፓ፣ አሜሪካ እና ሌሎች ሀገራት ኤአይን የሚቆጣጠሩ ህጎችን አውጥተዋል። የሳይበር ጥቃትና የውሸት ምስሎች ዲepfakes እንዳይስፋፋ መንግስታት ከቴክኖሎጂያቸው እኩል እየሮጡ ነው። ምክንያቱም ደህንነት ከሁሉም ስለሚቀድም ነው። እንግዲህ እነዚህ ዓለምን እየቀየሩ ያሉ 15 የቴክኖሎጂ ክንውኖች ናቸው። ከነዚህ ውስጥ የእናንተን ህይወት ይቀይራል ብላችሁ የምታስቡት የትኛው ነው? የኤአይ ጠበቃ ወይስ የኤአይ ዶክተር? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለተጨማሪ ቴክኖሎጂ መረጃዎች ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቻው።